ትንሽ ንገረን። ያን ያለ ብቁ የሆነ ገንዘብም የለንም። እባካችሁ አብራችሁ እየሰራችሁ እስከዛሬ እባካችሁ ይቅር በሉኝ። አበሻ ይሄ ለዚህ ልጅ አባት ነህ ልጅ ይፈልጋል ብላችሁ ሜንሽን ሴዶ የሚለውን ስም ሰላም ሰላም የተከበራችሁ የሰይዶ ማርሻል ልጅ ቤተሰቦች፣ ዛሬ ሰይዶ ማርሻል ልጅ ይዤላችሁ የመጣሁ ይሄ ልጅ አባቱ ነው የምትሉ እኔ ዘሬን የትም መበትን ሰው ነኝ። ሰላም ሰላም፣ እንዴት ናችሁ? የሚያልቅበት ይመስገን። እንደተለመደው አዳዲስ ቪዲዮዎችን ይዤላችሁ መጥቻለሁ። ለቻናሉ አዲስ ከሆናችሁ ቻናሉን ሰብስክራይብ፣ ላይክ እያደረጋችሁ ጀምሩ። ሰይዶ ማርሻ በምን ምክንያት ነው ልጁን የካደ? የእናቱን አስክሬን ቤት አስቀምጦ ለፈተና የወጣው ልጅ ካሊድ ዛሬ ላይ የት ደረሰ? ከ1 ሚሊዮን ብር በላይ የቁብር በቁማር ያስበላው ወጣት ጉዳይ፣ እነዚህ ዛሬ በዋናነት የሚነጋገርባቸው ናቸው። ከዚህ በፊት አርቲስት ዘላለምን ባልጠበቀው ከባድ ሰርፕራይዝ ያደረጉትን ቪዲዮ አይተን እንመለስ። በእኛ ነው የደረስከው። ምንቱ ትነሳ ገብቼ ሰላም ስለ ሰላም ለምድሮ ማለት ሰላም አልኩ። ከሰው ጋር እየተነጋገርን አልኩ አይደል? ሌላ ምንድን ነው የምትፈልገው? አይ ፊልም ላይ ማቀው አደንቀዋለሁና ሰላም ስለው ንቀት እናደው ነው። አታ አባቴ እኔ እንደዚህ አይነት ነገር አላውቅም። ባህሪ ማንኛ ያውቃል። እሱ ጋር ያወራል። አይ እሱ ሌላ አይሆን ሰላም መጥሽን ትማት አለ ሰላም እያልኩ ነው አይደል? አይ አይወልም። አንደኛ ሰላም አይ የኔ ወንድ ሰላም እያለ እየሰማሁ ነው እንጂ ንቀት ያስታውቃል። ለምን ሰላም ታውጭ ይችላል? አይ አላየሁም አልኩ አይደል? መጀመሪያ ከሱ ጋር ያወራ ነበር ሁለት እኔ መግባትንም ጭራሽ ትራማኩ ከሱ ጋር ስሜታዊ ነኝ እያወራ ነበር አላየሁም። የሥራ ጉዳይ ዘመኑ ብራዘር አለማስተዋል ሶሪ ንቀት ይቀጣ በራሱ ኮንከታ ኧረ እኔ ማንም እንደዚህ ብሎኛል። አዎ እኔም ደግሞ የኔ አባት ማለት ነው ከስሬ ብዙ ሰው ነው የማሰራው። እንደዚህ የሚናገረኝ የለም ብራዘር። ተረጋጋ እንደሱ አይ ነው ሰላም አልኩት አይደል? እግዚአብሔር ሰላም ተነብቶልና ብናወራ ይሻል። አይ ብዙ ፌመሶች እንደዚህ ላይ ነው ከዚህ በፊት በእኛ ነው እዚህ የደረስከው። ገብቶሃል? እኛ ታይተ ነው እዚህ የደረስከው ማለት አንቺ ሌላ ነገር ውስጥ ትገባለህ። ሌላ እኛ እዚህ ሌላ ነገር ስሜታዊ ለምን ትሆናለህ? እያወራን ነው ስለ ጉዳይ እያወራን ስለ ሞሪ አንድ ነገር ልንገርህ። እኔ ማንም ሰው ያቀኛል በእንደዚህ አንተ ባልከው ልክ እኔ ሰው አሳንሽም አላውቅም አልችልም እንጂ እኔ ማሳነስ ጀመር። አንተ ትተዋወቃላችሁ እንዴ? አይ እንዲህ ነው ማለት አይደል? አየሁ ከተቀመጥክበት ምንድን ነው ትነሳ በጣም ያስፈልግች ማለት ሰርፕራይዝ ማለት እዩ ሰማይ አንተ ሰላም ታይገባኝ ገብቷላ። ገብቼ ሰላም ስለ ሰላም ለምድሮ ማለት ሰላም አልኩ። ከሰው ጋር እየተነጋገርን አልኩ አይደል? ሌላ ምንድን ነው የምትፈልገው? ምን ይቅርታ አልኩ አይደል? በቃ ሰላም አለ ማለት ግዴታ አለብኝ እንዴ? አይደለም በቃ ስሜታዊ ነበርና አይደል? ስሜታዊ ሆኜ እያወራ ነበር አላየሁም ማለት ነው። ምንም ችግር የለም። አንተ ሰላም አልከኝ ተዋወቃለህ ነገርኩህ። አንተዋወቅማ እግዚአብሔር ሰላም ታማ ሰላም አልከኝ። ማን ነው እሱ ሰላም ማለት? በቃ ቢሆን አንተ አርቲስት ነህ ሰላም ማለት ነበረበት። ሰላም አልኩህ እኮ ከዛው ሌላ የምትፈልገው አንተ እንዴ? ሌላ ምንድን ነው የፈለግነው? ምንድን ነው የፈለግነው? አላውቅም መሰለህ እኮ ስለአንተ ማወቅ አለማወቅ ይጠበቅብኛል። ምን ፈልገህ ነው? አልገባኝም። ሰላም ስልህ በቃ አይደለም ሰላም አይደለም በቃ ሰላም ያለማለት መብት እኮ ነኝ ትለኛለህ። በግድ አይደለም ለምን ሰላም በግድ ነው ሰላም የምትለኝ አይደለም። ለምን ሰላም አይደለም አትልም አይደለም ትቢቱኛ እዚህ ያድርሰ ነው ሰላም ትለኛለህ። በዚህ መልኩ ባልጠበቀው መንገድ ሰርፕራይዝ አድርገውታል አርቲስት ዘላለምን። አሁን ቀጣይ የምናየው ሰይዶ ማርሻ በምን ምክንያት ነው ልጁን የካደ? ማለት ልጅን ያክል ነገር እንዴት ይክዳል? እስኪ እውነት ነው ውሸት ነው? ይሄንን እናየዋለን። እስኪ ልጁ የሆነ መልእክት አስቀምጧል። ያን መልእክት አይተን እንመለስ። ነው ያሰራባትን ከነካችሁብኝ እመታዋለሁ። ይህ እንደምትመለከቱት የሰይዶ ማርሻል ልጅ ሰይዶ ማርሻልን የሚነካብኝ ሰው አንድም ሰው እበላዋለሁ እያለ ነው። ሰይዶ አባቴን ፈልጉልኝ አትንኩኝ ወደዋለሁ። ሰይዶ አባቴን ፈልጉልኝ ነው የምትለው? ሰይዶ አባቴን ፈልጉልኝ እያለ ነው። የሚመለከተው ሁሉ ለሰይዶ ማርሻል አድርሱለት። እናመሰግናለን። ያው እንግዲህ በዚህ መልኩ ያው አባቴ ነው እያለ እየተናገረ ነው። ጨራሽ አባቴን እንዳትመጡብኝ ከኔ ጋር ምናምን ጣላ እያለ መልዕክት አስቀምጧል። ልጁ ነው አይደለም? እስኪ ሰይዶ ይቀበሏል አይቀበለውም? የሰይዶን ሀሳብ አይተነው እንመለስ። ይሄ ልጅ አባቱ ነው የምትሉ እኔ ዘሬን የትም መበትን ሰው ነኝ። እኔ ንጉስ ዘር እንደ የትም አይበተን። ለማንኛውም እኔ ገና አንድ ፍሬ ልጅ ነኝ። ገና ድንግል ነኝ። ገና 16 ዓመት ልጅ ነኝ። እዚህ ደረጃ መድረስ ሰው አይደለሁም። ግን ችግር የለውም። ይሄ ቪዲዮ 1 ሚሊዮን ላይክ ካገኘ በ3 ቀን ውስጥ እኔ ለልጁ 100,000 ብር ሰጠዋለሁ ማለት
በ3 ቀን ውስጥ 1 ሚሊዮን ላይክ ካገኘ ለልጁ 100,000 ብር ሰጠዋል ማለት ነው። ግን አባትየው ዝም ብለህ እዚህ አምጥተህ የት ሄዶ ልጅ አትበል። እንግዲህ ያለውን ሰምታችሁታል። ይሄ ልጅ አይደለም አላውቀውም እያለ ነው። እንደውም ቻሌንጅ እየሰጠው ነው ለማሳመኛ ይመስለኛል። ከዚህ ጋር ተያይዞ ምስክር የሰጡ ልጆች አሉ። እስኪ እሱን ቪዲዮ አይተነው እንመለስ። አበሻ ይሄ ለዚህ ልጅ አባት ነህ ልጅ ይፈልጋል ብላችሁ ሜንሽን ሴዶ የሚለውን ስሙ ድንጀለስ የሚለው ድንግል ነኝ የ16 ዓመት ልጅ ነኝ። ዘሬን የት እኔ ደግሞ ምን አገባኝና ነው ሜንሽን የምታረጉኝ? ማለት ለኔ የምትልኩኝ የሚመሳሰሉት ከሱ ጋር የሚመሳሰሉት እኔ ይመለከተኛል። ለምን ነው ሜንሽን የምታደርጉኝ? ወላሂ በጣም ነው የምትመሳሰሉት። ሰው የዚህን ያህል መቼስ ሊመሳሰል አይችልም። እናትየዋ ምን ሆነሽ ነው? ፈርተሽ ነው? ለምንድን ነው ዝም ያልሽው? 1 ሚሊዮን ብር ሰጠዋለሁ፣ ከዛም በላይ ትሰጠዋለህ። ለዚህ የሴዶን ልጅ አይተህ እና የኔ አባት ልጅህን በጊዜ ሰብሰብ አድርገህ 100,000 ብር ሰጠዋለሁ ምናምን ሳይሆን ልጅህን ሰብሰብ አድርገህ አሳድግ። ደፋር ሽምጥጥ አደባባይ ላይ ሽምጥጥ ወልደ ልክድ የፊታችሁ መመሳሰል የሰውነት ቅርጻችሁ መመሳሰል። የኔ አባት ልጁ ግን ሲያሳዝን ወላሂ አንጀቴ ነው ይበላል። ጻኑ በጣም ያሳዝናል። ልጁንም አብላው የልጁን ሀቅ አትብላ። ለራስህ እየሄድክ በየጁስ ቤቱ ከርስህን አትብላ። ልጅህን ተቀበል። ዝም ብለህ 1 ሚሊዮን ብር ሰጠዋለሁ ምናምን ምን ያደርግለታል? 1 ሚሊዮን ብር ልጁን አባትነቱን አምነህ ተቀበል። ልጁን እሱ የጠማው የአባትነት ፍቅር የሚፈልገው የአባትነት ፍቅርህን ነው እየተባልክ ነው። ሰማ የሚፈልገው የአባትነት ሴዶ ማርሻል የኔ አባት እኔ የንጉስ ዘር ነኝ አለ። እባክህ እኔ ኪንግ ነኝ። እኔ ዘሬን የትም አልበትንም አላለም። ሴዶ ደፋር ነው፣ በእውነቱ ደፋር ነው። ምንም እያመነም አይደለም ማለት ይሄ ሁሉ ቪዲዮ ተሰርቶ ተሰጥቶታል ማለት አይቶታል፣ ግን እያመን አይደለም። እስኪ አያቲቱ ያለችውን አይተን እንመለስ። ሰላም የተከበራችሁ የሰይዶ ማርሻል ልጅ ቤተሰቦች፣ ዛሬ ሰይዶ ማርሻል ልጅ ይዤላችሁ የመጣሁት ከአያቱ ጋር ነው። ዛሬ የምትላችሁ መልእክትም ካለ ከሷ እንሰማለን። የሰይዶ ማርሻል ልጅ አያቱ ናት። የምትዩ ነገር ካለ ላንቺ እድሉን ልስጥና ንገሪያቸው። አያ እንግዲህ አሰላም አለይኩም። ምን አያቱ ነኝ። በዚህ በሞባይል ትደውሉልኝ ያላችሁ ተዋላችሁም ተፊታችሁም ማለጋ ይከተልልኝ። አውርሚያችሁን ረጅም የ10 ዓመት ወጣት አለ ያርግልኝ። በዛ በክፉ ቀን ነው የተወለደ። እሱ በተወለደ በ10 ቀኑ ነው መከላከያ የገባው እና እድሜ ለጎረቤት እድሜ ለሰላም አበበ በግራ በቀኝም አይዞሽ እያሉ ገድፈውኝ ቦታም ግለሰብ ሰጥቶኝ ይኸው እዚህ ላይ ተቀምጫለሁ። ቀን ከነሱ ጋር ማታ ከጅቡ ጋር ነው ማደር ያስኩት። አሰላሙ አለይኩም። እኔ እናት ደግሞ ስታሳዝን እንግዲህ እንዳያችሁት ነው። የኔ ልጅ አይደለም እያለ አሁንም እየሸመጠጠ ይገኛል። በዚህ ጉዳይ ላይ እናንተ ምን ትላላችሁ? እስኪ ሀሳባችሁን ኮሜንት ላይ ጻፉልኝ። ቀጣይ የምናየው ከ1 ሚሊዮን ብር በላይ የቁብ ብር ያስበላው ቁማርተኛ ለመሆኑ የስንት ሰው ብር ተጭበረበረ? እርሱን አይተን እንመለስ። ከዛ ብዙ ብር ተበላ። ብዙ ብር ምን ያክል ብር ተበላ? ቢያንስ ከ1 ሚሊዮን በላይ ነው የተበላው። 1 ሚሊዮን ብር ተበላ። 1 ሚሊዮን 100 ምናምን ሺህ ተበልቻለሁ ጠቅላላ የተበላው። ከዛስ ምን ተፈጠረ? በቃ ለሰዎቹ መክፈል አልቻልኩም ነው የምልህ። እንዳለ እስከ መጨረሻው እስከ ከንጠፍጣፊ ድረስ እየጮስኩ ነበር። አስመልሳለሁ ኢቭን ነው ብዬ ማለት ነው። የሚገርም ነገር። ስለዚህ ተበላ ሙሉ በሙሉ እና በቃ ልጆችና ሚስቴን ጥዬ ከቤት ወጣሁ። ልጆች ሚስት ታውቃለች ይሄን ነገር የት እንዳለ? እኔ ያለሁበትም አታውቅም። እሱ የት ነው ያለው? እኔ ያው ያለሁበት ራቅ ብዬ ነው የምኖረው። በየቦታው ነው እንትን እያልኩ ያው ሰዎቹ ገንዘባቸው ነው እንግዲህ። ስለዚህ አምነው አንተ ጋር ያስቀመጡትን ብራቸውን ቁማር ተበላህ ማለት ነው? መንበላት ብቻ አለው ከነሱ ከጉርሳቸው ላይ ከሚያገኙት ላይ እኮ ነው። ስንት ምስኪን ሰዎች አሉ እንዳልክ መሰለ። ስንት ምስኪኖች አሉ ነው ማለት። አንተ ጋር ብር የሚያስቀምጡ በጣም ነው በራሴ የማዝነው። በጣም ያረኩት ነገር እኔ ለማንም እኔ እንጃ ብቻ እኔ በጣም ጨካኝ ሰው ነኝ ብዬ ነው የምገምተው። በጣም እኔ እንጃ ምን ማድረግ እንዳለብኝ ራሱ ግራ ገብቶኛል። ያው ልጆቼን ትቻቸው ነው የወጣሁት ከቤት። እንግዲህ ይኸው 1 ወር ሞልቶኛል። በየቀኑ አብራቸው የምትውላቸው ልጆች ረጅም ሰዓት ነው እኮ ሞለው የነበረው ቤት። ጥላቸው ጠፋ። ምን ላድርግ እንዳልክ የተመስቃቀለ ነገር መሆኑን የምታውቀው እኮ ቤቴ አልሄድም።
ልሰራም አልችልም። ሰዎቹንም በድያለሁ፣ ስራዬንም አጥቻለሁ። በቃ እኔ እንዳ ህይወቴ ምስቅልቅልቅል ነው ያለብኝ ነው ማለት። ይሄ ሁሉ ነገር ያደረገብኝ ያ ቁማሩ ነው። ቁማር ነው ያደረገው። I understand ማለት ቀላል ነው ብዬ አላስብም። ልጆች ማጣት፣ ስጋት፣ ፍርሃት፣ ጭንቀት ከዛ ሲብስ እንግዲህ ማህበራዊ መመሰቃቀል አለው። ቁማር ማህበራዊ መመሰቃቀል አለው፣ ስነ ልቦናዊ ጫና አለው። ከዛ አልፎ አካላዊ ስሜታዊ በሁሉም አቅጣጫ ኢኮኖሚ የሚኖረው ተጽዕኖ ቀላል አይደለም። ማለት ቀላል ነገር ውስጥ አላለፍክም። እኔ ልጅህን ሳየው የተሰማኝ ስሜት እኔ ነኝ የማውቀው። በነገራችን የእውነቴን ነው። ልጅ የ17 የ18 ዓመት ልጅ አለ። በጣም ጎበዝ ተማሪ፣ በጣም ደስ የሚል ልጅ። ያስጠነቅቀ ነበር። አዎ ልክ ይነግረኝ ነበር። የሚገርም ይነግረኝ ነበር። አባዬ ተው ይልህ ነበር። እሱ ነገር እኮ ነው በቃ በጣም ውስጤን እስካሁን የሚበላኝ። ተው እያለኝ ነው። ይሄ እኮ ተው፣ ይሄ እንደ ኤአይ ነገር ነው ይለኝ ነበር እሱ። አባዬ ተው ሲለ አንተ ምን ትለው ነበር? በቃ ነገሮችን አስመልሳለሁ ብዬ ነው የተበላሁት ብር ስላለ አስመልሳለሁ ብዬ ነው። በቃ እንዴት ብዬ ነው ነገ እንዴት ነው ያን ያጣሁትን ነገር አስመልሳለሁ ብዬ እየሄድኩ በጣም ብዙ ብር አጣሁ። የነገርኩን ያክል ብር አጣሁ። ልጆቼን ገደል ከተትኳቸው ሳላስብ። ማን ነው የሚያስተዳድራቸው ልጆችን? እኔ ነው የማስተዳድራቸው። አንተ ራስህ ነው የምታስተዳድር? ባለቤት ስራ ትሰራለች? አትሰራም። የቤት ኪራይ ማን ነው የሚከፍልላቸው? ያው እኛ በእንትን ውስጥ እንታወቃለን፣ በሰፈር ውስጥ ማለት ነው። ሳስበው ያው ደጋግ እንትኖችም አሉ ጎረቤቶቹ እና ወይን እሸት እንጃ በቃ እንዴት ብዬ ልግለጽልህ? ምን እንደሆኑ እኮ አላውቅም። እንዳልክ ምን እየሆኑ እንደሆነ አላውቅም እኮ። ይብሉ ይጠጡ አታውቅም? አላውቅም። በምን አውቃለሁ እንዳልክ? እኔ ነው የሁሉ ነገር ምክንያት ግን እኔ ነኝ። ስለኔ አጥቼ ስሜ ከሰፈር ውስጥ አዋረድኳቸው። እነሱ እንዴት እንደሚኖሩ የነበረው ማለት ነው። አዋረድኳቸው እኮ እንዳልክ። እኔ ከሁሉ ነገር አጣው። በቃ ሁሉ ነገር ምንም የለኝም ከዚህ በኋላ። እኔ እኮ አይደለም አስበው እነሱ ምን ይሆናሉ ነው የምለው። ጓደኞች አሉ እንዳለ ምን ልበል በቃ። እኔ ትልቁ ልጅ እኔ የሚያዛዝነኝ ነው። በዛ ላይ ነፍሰ ጡር ናት። እኔ ከደረጃ ላይ ከፎቅ ላይ ትወድቃለች። እሱ በፊት ራሴን አጠፋለሁ ይለኝ ነበር። በቃ እፈራለሁ። እንግዲህ እንዳያችሁት ነው። በዚህ መልኩ ነው እንግዲህ የበርካቶችን የቁብር ያስበላባቸው የተጭበረበሩት፣ ያው ባላወቁት ማለት ነው። ልጄ መክሬ ነበር እያለ ነው። ቀን ለቁማር የሚያወጣውን የብር መጠን አይተን እንመለስ። ብሔራዊ ሎተሪ ምንድን ነው የጀመረው? ራሱ ስልክ ላይ የሚመጣ ሜሴጅ አለ ነው የምልህ። ብዙ ሰው ግን አያውቅም። በህጋዊ መንገድ ማለት ነው? አዎ ይመጣልሃል። እስከ 10 ሺህ ብር ነው ማስገባት የምችለው። ምን ነው 10 ሺህ ብር ማስገባት የምችለው? መጫወት የምችለው በቀን ውስጥ 10 ሺህ ብር ነው። እሺ በዚህ ጊዜ እኔ በቃ 10 ሺህ ብር ራሱ ተበልቼ አይበቃኝም። ብዙ ሲም ነው ያለኝ። የሚገርም ነገር ማለት ነው እንዳልክ በአንድ ቀን አንድ ነው የምትጠቀመው። ገብቶሃል? በአንድ ቀን ውስጥ አንድ ነው። እኔ ደግሞ ብዙ ሲም አለኝ። የሚገርም ነገር በሁሉም ሲም ትጠቀማለህ? በብዙ ላሳይ እችላለሁ ከፈለኩ ነው የምልህ። በቀን ስንት ብር ድረስ ትበላለህ? ቢያንስ ማለት ነው ራስ ጀመር አንድ 60 ሺህ ብር ነው። ለኔ ቀልድ ነው በቃ ኖርማል ነው። ወረቀት ላይ እናንተ ላይ ስታዩ ገንዘብም ማለት ነው የምልህ። በጣም ነው የሚያሳዝነው። እና 60 ሺህ ብር በቀን ትበላለህ? 50 ሺህ ብር በጣም ነው የሚያሳዝነው። ማለት እንዴት መጣ? እሺ ቆይ ይሄ ብር ከየት ነው የመጣው? ያው ስራ በ40 ቀን ነው የሚያልቀው ነው የምልህ። ገብቶሃል ማለት ነው ምን ነው በ40 ቀን የሚያልቀው? እኔ የምሰራው ስራ ማለት ነው። አንተ ምንድን ነበር የምትሰራው? እኔ ከዛ በኋላ ከጓደኛዬ ጋር ነው የምሰራው አላልኩም ማለት ነው። ከዮሐንስ ጋር በቃ እኔ በዚህ አጋጣሚ ማለት ነው እሱንም በድዬዋለሁ። በጣም ነው የምልህ እንዳልክ፣ በጣም ነው የበደልኩት። እሱንም በቃ ብር አጉድዬበት ተለያየን ከሱ ጋር ማለት ነው። ምን ያክል ብር አጎደልክበት? ቢያንስ 150 ሺህ ብር እንደዚህ አጎደልኩበት። ከዛ ይቅርታ አደረጋለና ወጣ። እሱ ይቅርታ አድርጎልኝ በጣም ነው የሚያሳዝነው። ወደ ራሴ እንትን ተመለስኩ። ወደ ራሴ ስራ በቃ እሱም ከዚህ ባለ በቃ እኔን እንትን ከዚህ በኋላ አይሰራም ማለት ነው ማለት እኔ ጋር አይሰራም ብሎ ወሰነ ነው ብሎ ሁለቱን ነው እሱም ቢያረግ ማለት ነው። ስለዚህ ወደ ራሴ ስራ በቃ ለራሴ ጀመርኩኝ ነው ማለት። በቀን 10 ሺህ ብር ነው እንግዲህ ሰምታችሁታል።
በየቀኑ 10,000 ብር በጣም ከባድ ነው። አሁን ይቅርታ ጠይቋል አልጠየቅም? እስኪ ይህን ቪዲዮ አይተነው እንመለስ። እባካችሁ አብራችሁኝ የሰራችሁ እስከዛሬ እባካችሁ ይቅር በሉኝ። ያጠፋሁት ጥፋት በጣም ከባድ ነው። ይሄ ሚዲያ ላይ ወጥቼ የምናገረው ለኔም ከኔ እንዲማር ነው፣ ህብረተሰቡ እንዲማር ነው። ተንበርክኬ የማወራው የኢትዮጵያ ሕዝብ አይቶ እርዳታ እንዲያደርግ። ያው ሰምታችሁታል። የቁማር መጨረሻው ይሄ ነው። ይቅርታ ጠይቋል። ይቅርታ መጠየቁ ጥሩ ነው። ባቸው የተበላባቸው ሰዎች የሰጡትን ሀሳብ አይተነው እንመለስ። እንዴት ነሽ? እግዚአብሔር ይመስገን። ምንድነው መሰሪው? መጀመሪያ ምንድነው መሰሪው? ብሩን እንዴት እንደሰጠሽ እስኪ የተሰማሽ ስሜት በደንብ አውሪ። እኔም የምሰራው ያው ቡና ጠጡና ትንሽ የቁርስ ቤት ላይ ነው የምሰራው። ያው በቀን 1,000 ብር ጥላለሁ። በቀን 1,000 ብር? አዎ። ቡና ጠጡና ቁርስና ውሃ ምናምን ለስላሳ አለው። እና ስንት ብር ተወሰደብሽ? 40,000 ብር። 40 ምንድን ነበረ ጉዳቱ ላንቺ? እንዴ በጣም ለኔ በጣም ማመን ከብዶኝ ነበር። በጣም ጉዳት አለው። የቤት ኪራይ አለ፣ የመኖሪያ ቤት አለ፣ የስራ ቦታ አለ፣ የሰራተኛ አንዲት ወጥ ቤት አለችኝ። የሷ ስራ ማለት በጣም ከብዶኝ ነበር። ማመን አቅቶኝም ስለነበረ በጊዜው ደግሞ የቤት ኪራይ ደርሶብኝ ስለነበረ በጣም ያጣደፈኝ ነበረ የስራ ቦታዬ ማለት ነው። እና በቃ ማለት 2 ቀን 3 ቀን ሲቀር በቃ ይመጣል በሚለው የቤት ኪራይ በቃ እንደዚህ ብር ጠፍቶብኝ ነውና ከቁቡ ላይ ነው ተቀብዬ የምከፍለው ቤት ኪራዩንና በቃ እስኪ 2 ቀን 3 ቀን ጊዜ ስጠኝ ብዬው 5 ቀን ሰጠኝ ማነው የስራ ቦታዬ ማለት ነው። እና ሲቀር ከባንክ ያስቀመጥኩትን አውጥቼ ከፈልኩትና በጣም ከብዶኝ ነበርና ማመንም አቅቶኝ ነበር። እና ለጊዜው በጣም ከብዶኝ ጉዳት አለው በጣም ከሚባለው በላይ ማለት ነው። እሺ ቴንክ ዩ። ነፃነት እንዴት ነሽ? ዳኒ እግዚአብሔር ይመስገን። ምንድነው የምትሰሪው? ቡና ጠጡ? ቡና ጠጡ። በቀን ምን ያክል ብር ትሰሪያለሽ? ቡና 500 ብር። በቀን 500 ብር ትሰሪያለሽ። በቀን እቁብ ስንት ትጥያለሽ? በቡና ጠጡ በኩል እኔ ትንሽዬ ግሮሰሪ ከቡና ሰርቼ ትንሽዬ ግሮሰሪ ከፍቻለሁ። አሳድገሽው? ቡና ሰርተሽ ነው ወደ ግሮሰሪ ያደግሽው? ትንሽዬ ግሮሰሪ ከፍቻለሁ። እሺ። እና የሁለቱንም ነው በሁለቱ ነው የምጥለው። ቆይ በጣም አሪፍ ነገር አነሳሽልኝ። በቡና ጠጡ እቁብ የጣልሽ ነበረ? ግሮሰሪ እቁብ የጣልሽ? እውነት በይኝ እስቲ። ስለዚህ ታማኝ ሆኑ እቁብ የሚሰበስቡ ሰዎች አሉ እያልሽ ነው ያለሽው። በጣም ጥሩ። ይህንን ጉዳይ እንመለስበታለን። በነገራችን ላይ የዚህ ፕሮግራም ሽማግሌዎችም ሊሆኑ የሚችሉት እነሱ ናቸው፣ ይሄ ስለማሰብ። ስለዚህ ግሮሰሪሽንና ባንድ ላይ አድርገሽ ግሮሰሪና ቡና እየሸጥሽ ምን ያክል በቀን ትጥያለሽ? በቡና 500 ግሮሰሪው 2,500 3,000 ማለት ነው። በቀን 3,000 ብር ትጥያለሽ? ስንት ብር ነው የተወሰደብሽ? 80,000 ብር 70,000 ብር 70,000 ብር በቀን 3,000 ብር እየጣልሽ 70,000 ብር 70,000 ብር። ስለዚህ ያወቅሽው በጊዜ ነው ማለት ነው። ይሄ ሰውዬ 20 ቀን 30 ቀን እንደጣልሽ ነው የጣልኩት። አይ በቃ እኔ 70,000 ብር እንደደረስኩ ነው የጠፋው እሱ የጠፋው ማለት ነው። ምንድነው ያደረሰብሽ ጉዳት? ገና ጀማሪ ነሽ። እኔ ያደረሰብኝ ማለት በቃ አዲስም ስትሆን ይከብዳል ማለት እንደዚህ ለመስራት ምናምን እየጣርክ እያለ እንደዚህ አይነት ነገር ሲፈጠር ያናድዳልም የሆነ ይከብዳል። እና ደግሞ እኔ ማመን አቅቶ የነበር ሁላ ምክንያቱም ከዚህ በፊት ያለ የቁብ ታሪክ አለ። ምንም ነገር ከዚህ በፊት ስላላለብኝ በቃ ከበደ ታውቃለህ። አሁን ምንድነው የሚሰማሽ? በቃ ማለት የሆነ ያናድዳል። እኔ ጧት 1 ሰዓት ገብቼ ቢያንስ እስከ ሌሊት 8 ሰዓት እንግዲህ የራሳቸውን ሀሳብ ምን ያህል እንደተበላባቸው ምናምን ተናግረዋል። እናንተ በእነሱ ቦታ ብትሆኑ ብራችሁ ቢበላ ምን ታደርጋላችሁ? እስኪ ሀሳባችሁን ኮሜንት ላይ ጻፉልኝ። በቀጣይ የምናየው ልጅ ካሊድ ከዚህ በፊት የእናቱን አስክሬን ቤት አስቀምጦ የእናቱን ቃል ለመፈጸም ፈተናውን መፈተኑን በርካቶችን ሲያነጋግር ነበር። እናቱን ከቀበረ በኋላ ህይወቱ ምን ይመስላል? አሁን ላይ ምን ላይ ነው ያለ? እስኪን ቪዲዮ አይተነው እንመለስ። ትንሽ ነገር እናትን ብቻ ስታስታምም በዚህ እድሜ ትንሽ ንገረን። ያን ያህል ብቁ የሆነ ገንዘብም የለንም። እኔ ነበር ያስታመምኳት። ምንድን ነው የሚለው አባታቸው? መጀመሪያ ተነስቼ ለእነሱ ቁርስ እሰራለሁ። ከዛ በኋላ ቁርስም ከሰራ በኋላ ለእናቴም ትንሽ አጥሚት እሰራለሁ። እናት አባት ኖሮት የሚያድግ ልጅና በዚህ ሁሉ ፈተና ውስጥ ሆኖ ህመሙን የቤቱን ስቃይ ተሸክሞ እንደሚኖር ልጅ በጣም ብዙ ልዩነት ያለ ይመስለኛል። ከታመመች በኋላ 1 ቀን ተጫውቼ ማላውቀው የተቆፈረ ዲሻል እዛ ላይ ወደቀች። ያ ማታም የምትሞት መስሎኝ ነበረ። ጠንካራ ልጅ ሀገር እንደሚረከብ ትውልድ ብዙ ነገር እንደሚያደርጉ ተስፋ አደርጋለሁ። ማንም ሰው ተገበል ነበር።
ሰላም ቤተሰብ እንዴት ናችሁ? ከተማሪ ካሊድ ጋር እየሰራው ያለነው ስራ በጣም ፍሬ አፍርቶ ይኸው እንደምትመለከቱት ዛሬ መቅዲሾ አባይ ቲቪ ላይ ቀረጻችንን ጨርሰናል። መቅዲ ግን በጣም አመሰግናለሁኝ። እውነት ከማንም በፊት መታ ካሊድን ማግኘትና ለህዝቡም ሞር ማቅረብ አለብን ብላ አግኝተናት ይኸው አሁን የሚገርም ቆይታ ከሷ ጋር አድርገናል። ሁላችንም ውድለት እንከታተል። መቅዲ በጣም እናመሰግናለን። እኔም በጣም አመሰግናለሁ ሊያዲ። ቅድም ብያዋለሁ ሶሻል ሚዲያ ላይ እንድንከታተላቸውና እውነትም ለካ ጥሩ ነው ሶሻል ሚዲያ እንድንል ከሚያደርጉን ውስጥ መከታተል በጣም ማከብር ሰው ነህ። የካሊድዬንም እንግዲህ ሀዘን የሁላችንም ኢትዮጵያውያን ሀዘን ነውና ወደዚህ እንዲመጣ በጣም ብዙ አስተዋጽኦ አድርገሃል። ካሊድዬ ደግሞ በርታይ ነኝ ጌታሽ፣ ሁሉ ጊዜም ከጎንነን። በጣም ልብ የሚነካ መቅረጽ ከማንችልስ በጣም እንግዲህ ጥሩ ጊዜ ነበረን። እናንተን በዚህ መልኩ ደርሰውለታል። ለመግዲ እግዚአብሔር ይስጣችሁ። በእውነቱ በጣም ነው ህይወቱን የታደጋችሁለት። እንግዲህ ምንም ችግር የለበትም ማለት ነው። እስከ መጨረሻው አብራችሁኝ ስለነበራችሁ ከልብ አመሰግናለሁ። ሰላም ሁኑ።